የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አሜሪካ እስራኤልን በመደገፍ ወደ ጦርነቱ ከተቀላቀለች መቼም የማይሽር ቅጣት ይደርስባታል ብለዋል። መንፈሳዊ መሪው ይህንን ያሉት ፕሬዝዳንት ትራምፕ ኢራንም ሆነች መሪዋ ያለ ቅድመ ሁኔታ እጅ እንዲሰጡ ማስጠንቀቃቸውን ተከትሎ ነው። አሜሪካ ጦርነቱን ተቀላቅላ ኢራንን ታንበረክካት ይሆን በሚለው ዙሪያ ግርማይ ከበደ የዜና ትንታኔ ያዘጋጅቷል። ምስሊያ ሐሺም ታቀርበዋለች። አሁን የኢራን እስራኤል ግጭት እንበለው የኢራን ምዕራብ ጦርነት ወደ አንድ ደረጃ ከፍ ብሎ ወደ ለየለትና የቀለጠ ጦርነት እየተንደረደረ መሆኑን ትላንት ከአሜሪካ ዋይት ሃውስና ከዋይት ሃውስ ትራምፕ ተናግረዋል። ወትሮም አካሄድ አረማመዳቸውን ለመገመት የማይቻሉት ፕሬዝዳንቱ ወደ ስልጣን እንደመጡ የሰላም ሐዋርያ ሆነው ታይተውም ተቆጥረውም ነበር። ዓለም በቅርብ ለሚያያቸው ዩክሬንና መካከለኛው ምስራቅ ሰላም አይደለም፣ እዚህ ጎረቤታችን ደቡብ ሱዳንም ድረስ የእሳቸው የአቋም መገለባበጥ እንዳለ ሆኖ የዩክሬንም ጦርነት አሁን በእጅጉ ጦዞ እያየ ነው። በእስራኤል ኢራን ጦርነትም ቢሆን እስከ ትላንት ድረስ የወይራ ዝንጣፊ የያዙ የመሰሉት ፕሬዝዳንቱ ከትናንት ምሽት ጀምሮ የኢራኑ መሪ አያቶላህ ካህማኒ ፈጥነው እጅ ካልሰጡ ኢራንም እስከ ወዲያኛው ትጥቅ ካልፈታች ውርድ ከራሴ እያሉ ነው። ዶናልድ ትራምፕ በትሩዝ ሶሻል የግል ማህበራዊ ገጻቸው የኢራኑን መንፈሳዊ መሪ ቢያንስ አሁን የመግደል ሐሳብ የለንም፣ ነገር ግን ትግስታችን በመሟጠጡ አያቶላህ ያለ አንዳች ቅድመ ሁኔታ እጅ ይስጡ ብለዋል። ትራምፕ አክለውም መንፈሳዊ መሪው የተሸሸጉበት ቦታ በቀላሉ ይታወቃልና በእኛ የጥቃት ኢላማ ስር ናቸውም እያሉ ነው። እንዳልነው ትራምፕ ይህንን ያሉት ትላንት ድንገት በተለወጠ አቋማቸው ሲሆን ይህም አሜሪካ ጦርነቱን በሚገባ የተቀላቀለች መሆኑን ያሳያል ነው የተባለው። ስለ ትራምፕ አስተያየት የተጠየቁት የዋይት ሃውስ ባለስልጣናት ትራምፕ የተናገሩት የሚያምኑበትን ነው፣ አሜሪካም በዚህ አቅጣጫ ነው የምትመራው ሲሉ በቀጥታ ስርጭት ጋዜጣዊ መግለጫ ተናግረዋል። እንግዲህ አካሄዱ እንዲህ ከሆነ አሁን እጅህ ያለ ቅድመ ሁኔታ ስጥ የተባሉት የኢራኑ መንፈሳዊ መሪ አያቶላህ አሊ ካህማኒ በበኩላቸው ጦርነቱ ገና አሁን ተጀመረ እያሉ ነው። በዚያኛው ወገን ይሄን ወደ ኋላ እንመለስበታለን። በተረፈ ፕሬዝዳንት ትራምፕና አስተዳደራቸው እስካሁን በነበረው የኢራን እስራኤል የ6 ቀን ጦርነት ጊዜ ከኔታንያሁ ጀርባ አልነበሩም ለማለት አብዝቶ ነው የሚከብደው። የአሁኑ የጦርነት ነጋሪት እወጃቸው ለየት የሚለው ባለፉት 5 የሚሳኤል መወራወር ቀናት ለዘብ ያለ አቋም ያላቸው መሆናቸው ወይም መስለው መታየታቸው ነው እንጂማ የትራምፕ አሜሪካ ከጦርነቱ መጀመር በፊት በአካባቢው ተገቢውን ከኢራን ሊሰነዘር ለሚችል ጥቃት ተገቢውን ዝግጅት ስታደርግ ዜጎቿንም ስታሸሽና ምሽጎቿን ስታጠናክር ነበር። እንዲያውም ትራምፕ ለኢራኑ አያቶላም ሆነ ለሀገሪቱ ኢራን አዲሱን የእጅ ስጡ ኃይለ ቃል ከመናገራቸው በፊት ሀያሏ ሀገራቸው በጠራራ ፀሐይ መብረቅ የሚያወርዱና አየር ለአየር ነዳጅ የሚሞሉ የጦር ጄቶችን ከሌላ የግዳጅ ቀጠናዎች ወደ መካከለኛው ምስራቅ ልካለች። እናም አሁን የትራምፕን ድንገተኛ የንግግር ለውጥና በተግባር የሚፈጸመውን ስናይ አሜሪካ የእሳት ጨዋታውን መቀላቀሏ ነገር በተጨባጭ የቀናት ወይም የሰዓታት ጉዳይ ብቻ ነው የሚሆነው። እንዲያውም ከዚህ የፕሬዝዳንት ትራምፕ ያልተጠበቀ ቀጭን ትዕዛዝ በኋላ የአሜሪካ የውጭ ጉዳይ መስሪያ ቤት በዓለምም ሆነ በቀጠናው ያሉ አሜሪካውያን ከአሁኑ ጦርነት አንጻር ሊወስዱ ይገባል ያለው ጥንቃቄ የአሜሪካን ጦርነቱ መቀላቀል በይፋ የሚያበስር ነው።